ከጧቱ 8 ሰዓት ከ46 ደቂቃ የኒውዮርክ መንትያ ህንጻዎች ፈራረሱ። የ9/11 ጥቃት በአሜሪካ ምድር ላይ ተፈጸመ። በኒውዮርክ ሰማይ ላይ የታየው ጭስ የአሜሪካ ኩራት ብቻ ሳይሆን የዓለምን ሰላም አቃጠለው። 3000 ንጹሃን በደቂቃዎች ውስጥ ህይወታቸውን አጡ። ጥቃቱን የመራው ሰው ግን እንደ ጠላት ተሰወረ። ህይወታቸውን ስተዋል። በውስጣቸው ያሉት ግን መንገደኛ ሳይሆኑ ሞትን የታጠቁ 19 የአልቃይዳ አባላት ነበሩ። በታሪክ ትልቁ የሽብር ጥቃት አሜሪካ ምድር ተፈጸመ። ህንጻው ተናወጠ። እሳትና ጭስ ሰማዩን ወረረው። በዛ ሰዓት ፕሬዝዳንት ጆርጅ ቡሽ ፍሎሪዳ ውስጥ ነበሩ ከህፃናት ጋር መጽሐፍ እያነበቡ። ነገር ግን 9 ሰዓት ከ03 ደቂቃ ላይ የሰራተኞች አለቃ አንድሬው ካርድ ወደ ፕሬዝዳንት ተጠጋ። ወደ ጆሮአቸው ተጠግቶ ያችን ዓለምን ያስደነገጠች አረፍተ ነገር ተናገረ። አንድሬው ካርድ በሹክሹክታ ጌቴ፣ ሁለተኛው አውሮፕላን ሁለተኛውን ህንጻን መቶታል፣ አሜሪካ ላይ ጥቃት እየተሰነዘረባት ነው ሲል ለፕሬዝዳንት ቡሽ ተናገረ። ቡሽ አልተነሱም፣ አልጮሁም። ለ7 ደቂቃዎች ዝም ብለው ልጆቹን ተመለከቱ። በልባቸው ግን እንዲህ ያሉ ነበር፣ ማን ነው ይህን ያደረገው? ለዚህ ዋጋ ይከፍላል። ያቺ 7 ደቂቃ በታሪክ ረጅም ዝምታ ተብላ ተመዝግባለች። የዓለም ኃያሉ ሀገር መሪ በድንጋጤ ሽባ ሆነው ነበር። ጥቃቱ አሁንም አልቆም። 9 ሰዓት ከ37 ደቂቃ ላይ ሶስተኛው አውሮፕላን የአሜሪካ ወታደራዊ ማዕከል ፔንታጎን ላይ አረፈ። አሁን ፍርሃት ዋሽንግተንን ወሯታል። ባለስልጣናቱ ዋይት ሃውስ እንዲለቁ ተደረገ። ከፍተኛ ባለስልጣናት ወደ ምድር ቤት ተወሰዱ። አራተኛው አውሮፕላን ዩናይትድ 93 ወደ ዋሽንግተን እያመራ ነበር። ኢላማው ዋይት ሃውስ ወይም ካፒታል ህንጻ እንደሆነ ይገምታል። ነገር ግን በውስጡ የነበሩ ጀግና መንገደኞች ከሽብርተኞቹ ጋር ተፋለሙ። አውሮፕላኑ ፔንሰልቬኒያ ውስጥ ሜዳ ላይ ወደቀ። በውስጡ የነበሩ መንገደኞች በጠቅላላ ህይወታቸው አለፈ። ነገር ግን በሺዎች የሚቆጠሩ ሰዎችን አዳኑ። አሜሪካ በገዛ ግዛቷ ላይ ተንበረከከች። በዛ ዕለት ምሽት የፍርስራሽ ጭስ ገና ሳይበተን ሲአይኤ አንድ ስም ለፕሬዝዳንቱ አቀረበ፣ ኦሳማ ቢንላደን፣ የአልቃይዳው መሪ። ፕሬዝዳንት ቡሽ ለህዝብ ንግግር አደረጉ። ይህን ጥቃት የፈጸሙ ሰዎች አንለቃቸውም፣ ፍትህ እናመጣለን አሉ። በታሪክ ትልቁ የሰው አደን በይፋ ተጀመረ። አሜሪካ የፈለገውን ያህል ጊዜ ቢፈጅ፣ የፈለገውን ያህል ገንዘብ ቢጠይቅ ኦሳማ ቢንላደን እናገኘዋለን አለች። አደኑ ተጀመረ። መስከረም 2001 ገና አላለቀም ነበር። የአሜሪካ ቁጣ እንደ እሳተ ገሞራ ፈነዳ። ኦፕሬሽን ኢንዱሪንግ ፍሪደም ተጀመረ። በሺዎች የሚቆጠሩ የአሜሪካ ልዩ ኃይሎች ወደ አፍጋኒስታን በሮች ወረዱ። ዓላማቸው አንድ ብቻ ነበር፣ ኦሳማ ቢንላደን። ቢንላደን ቶርቦር በተባለ በበረዶ በተሸፈነና ጥልቅ በሆነ ዋሻ ውስጥ መሸሸጉ ተሰማ። የአሜሪካ ተራሮች በቦምብ አነደዷቸው። ምድሩ ተናወጠች። ቆጠል ዶላር አፈሰሰች። ነገር ግን የዓለም ቁጥር አንድ ተፈላጊ ድምጽ የለም። ሲአይኤ በመጨረሻም ስልቱን ቀየረ። ወደ ጓንታናማ እስር ቤት ወደ አቡታባት ከተማ አመራች። ይቺ ከተማ የፓኪስታን ወታደራዊ አካዳሚ የሚገኝባት ናት። መኪናው በአንድ ግዙፍ ግንብ የታጠረ ግቢ ውስጥ ገባች። የሲአይኤ ወኪሎች በሳተላይት ግቢውን ሲመለከቱ አይናቸውን ማመን አቃታቸው። ግንቦቹ 18 ጫማ ከፍታ አላቸው። በላያቸው ላይ የሾለ ሽቦች አሉ። ቤቱ ስልክ የለውም፣ ኢንተርኔት የለውም። ቆሻሻ ወደ ውጪም አይጣልም። ውስጡ ይቃጠላል። ይህ ተራ ቤት አይደለም። ይህ ሊዮን ፓኔቲ ለአንድ ሰው ብቻ ሪፖርት እያቀረበ ነው፣ ለፕሬዝዳንት ባራክ ኦባማ። ጌታዬ አለ ፓኔቲ፣ ቢንላደን አቡታባድ ውስጥ ባለው ግቢ ውስጥ የመሆን እድሉ ከ60 እስከ 80% ብለን እናምናለን አለ። 80 በመቶ፣ ይህ ማለት 20 በመቶ የሰለጠኑ የጦርነት ማሽን ናቸው። በሰሜን ካሮሊን እና በኔቫዳ በረዎች ውስጥ የሲአይኤ ወኪሎች የአቡታባት ግቢ በትክክል የሚመስል ሞዴል በሚስጥር ሰሩ። ወታደሮቹ ለሳምንታት በጨለማ ውስጥ ደጋግሞ ተለማመዱ። ግንቦቹን በሰከንዶች ውስጥ እንዴት እንደሚሰብሩና ሶስተኛ ፎቅ ላይ በጥይት ፍጥነት እንዴት እንደሚደርሱ ሁሉንም አጠኑት። ነገር ግን አንድ ትልቅ ስጋት ነበር፣ የፓኪስታን ራዳር። አሜሪካ ፓኪስታንን አልነገረቻትም። ስለዚህ ሄሊኮፕተሮች መታየት የለባቸውም። ለዚህም ተብሎ በታሪክ ታይቶ የማይታወቅ ብላክ ሆክ ሄሊኮፕተር በድብቅ ተዘጋጀ። እነዚህ የማይታዩ ወፎች የሞት መልእክተኛ ነበሩ። ግንቦት 1 ቀን 2011 እሁድ ምሽት ላይ ዋሽንግተን ዲሲ በዝምታ ተውጣለች። ፕሬዝዳንት ኦባማ መሩ። በዋይት ሃውስ ሲቹዌሽን ሩም ውስጥ ያሉ መሪዎች ስክሪኑ ላይ አፍጥጠው ሂላሪ ክሊንተን አፏን በእጇ ይዛለች። የ10 ዓመታት አደና ሊያበቃ 40 ደቂቃ ብቻ ቀርቶታል። ግንቦት 2 2011 ከሌሊቱ 1 ሰዓት ላይ ፓኪስታን አቡታባ። ነገር ግን በሰማይ ላይ የሞት ጥላ ያጠሉ 2 ጥቁር ሄሊኮፕተሮች በዝምታ እየተንሸራሸሩ ነበር። በውስጣቸው የያዙት ተልዕኮ አንድ ነው፣ የዓለም ቁጥር አንድ ተፈላጊ ሰው የ9/11 ጥቃት አቀነባባሪ የሆነውን ኦሳማ ቢንላደን በቁጥጥር ስር መዋል ወይም መደምሰስ። ነገር ግን ኦፕሬሽኑ እንደታቀደው አልተጀመረም። አንደኛው ብላክ ሆክ ሄሊኮፕተር በግቢው ግንብ ላይ ተጋጅቶ ወደቀ። በዋይት ሃውስ ሲቹዌሽን ሩም ውስጥ የሆነው በቀጥታ ስርጭት የሚከታተሉት ፕሬዝዳንት ኦባማና ሂላሪ ክሊንተን ትንፋሳቸውን ዋጡ። ሂላሪ በድንጋጤ አፏን በእጁ ያዘች። ኦፕሬሽኑ ከሸፈ፣ ወታደሮቻችን አለቁ የሚል የጭንቀት ድባብ ነገሰ። በፍጥነት ወደ ክፍሉ ተመልሶ ገባ። ወታደሮቹ ክፍሉን ሰብረው ገቡ። የቢንላደን ትንሿ ሚስት
Good evening. Tonight, I can report to the American people and to the world that the United States has conducted an operation that killed Osama bin Laden, the leader of Al-Qaeda.